ትምህርት ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ምጥር ገብቶኛል። እሺ ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ እሺ በቃ ውሃ፣ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ ቻው። የማይጠበቅ ነገር ካልጠበቅኳት ምጥ ያድዬ ልጅ በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ኤቢ እምቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ ነው። ምንድነው? በዚህ ሰዓት ቃዴስ መጠነን ይዛት እየሄደ ነው። ወዴት? እንዴት ልበልሽ? ቦታውን ቴክስት አድርጋልኛለች። አሁን እንሂድ እባክሽ። ቆይ ግን ምንድን ነው ያደረገሽ? ለምንድን ነው የማታዩ? ኤቢ አይንሽን ግለጭ። ትክክለኛ ሳይሆን ሲቀር ከባያ ትማሪም እንዴ? በቃ እንሂድ እባክሽ። አሁንም ቃዴስ መጠነን እየጀነጀናት ነው ልትይኝ ነው? በጣም አደገኛ ሰው ነው። ይኸውልሽ እመኝኝ፣ እንሂድና አብረው ካላገኘናቸው የፈለግሽውን ቅጭ። ቦታውን ቴክስት አድርጋልኛለች። አውቀዋለሁ። አልጋ ቤቶች አሉ። ልጅቷ እንዳናስበላት እንሂድ በቃ። ምንድን ነው የምታወሪው? በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ። ነይ በቃ። ደረጀና ማርታ በትዳራቸው የማብቂያ ውይይት ያደርጋሉ። ደረጀ በተደጋጋሚ ይቅርታ እንድታደርግለት ጽሑፍ ቢያቀርብላትም ማርታ ግን ትዳሩን ለማቋረጥ ወስናለች። ሚስት መሆን አልችልም፣ እኔን እንደተውኩ አንተም ተወኝ፣ በቃ እኔ ሚስት ልሆን አልችልም። እኛ በጣም ደስ የሚሉ ጊዜያቶች በመልካምነት በመከባበር በፍቅር ውስጥ ያሳለፍን ጥሩ የትዳር ዘመን ነበረን። ከዚህ በኋላ ግን ከማላምነው ከማላከብረው ሰው ጋራ ባለቤ መኖር አልፈልግም። ከመሄድ በፊት ግን አንተ መታከም አለብህ። ምንም ቢሆን የልጆቼ አባት ነህ፣ ታስፈልጋቸዋለህ። ሴት ልጅ ለአባቷ ነው ሲባል ዝም ብሎ ንግግር ነበር የሚመስለኝ። እኔን ተቃውማ እኔን ተቆጥታ ከአንተ ግን ቆመች አይደል ኤቢ? ብቻ ለማንኛውም ደረጀ አንተ መታከም አለብህ። አንተ ከታከምኩ በኋላ እኔ ወደ አሜሪካ ሄዳለሁ ትለዋለች። ዳጣ ቃዲስን ለማጋለጥ ኤቢን አሳምና ምጥን እንድደውልለት በማድረግ ያለውን እውነት እንዲጋለጥ ፈልጋለች። ኤቢም ተስማምታ ደውይለት ምጥን ብላ ምጥንን ያስደውሏታል። ሁሌም የሚጠራጠረውና ተንኮለኛው ቃዲስ ግን አሁንም ተጠራጥሮ ነበር። ለምንድነው ስልኩን ላውድ ያደረግሽው ብሎ ይጠይቃታል። እንዲሰማኝ ብዬ ነው። ምን ፈልገሽ ደወልሽ? ናፈኩሽ እንደ ይላታል። አይ አልናፈከኝም አለች ምጥን። ይኸውልሽ ምጥን አንቺ ገና ልጅ ነሽ። ያልሆነ ነገር ተሰምቶሽ ከሆነ ማቆም አለብሽ። አንቺ ገና ተማሪ ነሽ። እኔ ጋር መደወል የለብሽም። ሌላም ሰው ጋር እንዳትደውይ። እናትና አባትሽን አስተዋውቂኝ ይላታል። ምጥንም አልፈልግም ትለዋለች። ቃዲስ ላውድ ላይ በማድረጓና የህዋን ድምጽ ስለሰማ በጣም ነቅቶ ነበረ። ብልግና እየሰራሽ እኮ አይደለም፣ የጓደኛ ግፊት ነው። አንቺ ጥፋተኛ አይደለሽም። እኔ ደግሞ ላገባ ነው። ኤቢን ታውቂያታለሽ አይደለ? ከሷ ጋር ልንጋባ ነው። ቀለበት ገዝተናል። ስለዚህ ምጥን እኔ ጋር ብቻ ሳይሆን ማንኛውም ወንድ ጋር እንዳትደውይ፣ ትምህርትሽ ብቻ ትኩረት አድርጊ ብሎ ሊያታልላት ይሞክራል። ምጥን ግን አንተም እኮ ግን ትደውልልኛለህ አለችው። አይዞሽ እሺ ምጥን እኔ ወንድምሽ ነኝ በርቺ ብሎ ወሬውን ያስቀይሳል። ኤቢም የሰማችው ነገር ምንም አሳማኝ መስሎ ስላልታያት ይኸውልሽ ዳጣ ትሰሚኛለሽ? እኔ ማግባት ፈልጋለሁ። ከዚህ ልጅ ግን ምንድነው ያለሽ? ከዚህ ልጅ ራሱ ረጂ ምንድነው የምትፈልጊው? እኔ እንደው ተውኩሽ አንቺም ተይኝ ብላ ዳጣን ትጮህባታለች። ዳጣም እሺ ይቅርታ፣ እኔ ላንቺ ብዬ ነው ሁሉ የማደርገው፣ ከዚህ በኋላ ግን አይለመደኝም ብላ ታልፋለች። ደረጀ የማርታን ይቅርታ እስካላገኘ ድረስ ቤት ውስጥ መቀመጡ ህሊናውን በጸጸት እየገደለው ስለሆነ ቤቱን ለቆ ለመውጣት ወስኖ ይወጣል። የደረጀ መጥፋት በቤት ውስጥ ትልቅ ድንጋጤ ፈርቷል። ማርታ ኤቢን እና ናታንን እንዴት አባታችሁ ጠፍቶ እናንተ እዚህ ትቀመጣላችሁ? ስልኩም አይሰራም እያለች ትጨነቃለች። እማዬ አባዬ ጠፍቷል፣ የት እንደሄደ አናውቅም ስትል ኤቢም ትመልስላታለች። ምን እናሱ ጠፍቶ ነው እናንተ እዚህ ተቀመጣችሁ? እምቢ አልታረቅም አልሹ፣ ቤቱን ለቆልሽ ሄደ። ምን ማለት ነው? በእኔ ምክንያት ነው እንዴ ቤቱን ለቆ የሄደው? ናታን አንተ ዝም ነው እንዴ የምትለው ስትል ናታን ላይ ያፈጠጠችበት። እማዬ ለእኔ እንኳን አማክሮ ነበር የሄደው እኮ። የት ነው የሄደው? እሱን እንኳን አልነገረኝም። በሁኔታው ማርታ ተበሳጨች። ደረጀ በሰራው ከባድ ስህተትና በማርታ ላይ ባደረሰው ነገር ስነ ልቦናዊ በደል ተነስቶ
ህሊናው ሊሸከመው አልቻለም። ከእንግዲህ እሷና ልጆቼን የማይበት አቅም የለኝም። ምንም እንኳን ልቤ አሁንም እነሱ ጋር ቢሆንም ቤቱን ለቀቄ ግን መውጣት አለብኝ ብሎ ወስኖ በየቀኑ በየስተት እያየው ከምቃጠል ይቅርታ ካላደረገችልኝ እዚህ ቤት ምን አለኝ ብሎ ቤቱን ለቆ ይወጣል። ማርታ በባሏ መሄድ የተሰማትን ጥልቅ ሐዘን ውስጥ ሆና አባታቸው ሲሄድ ዝም በማለታቸው ልጆቹን አኩርፋለች። ኤቢ አባታችን ስህተት ሰርቶ ሊሆን ይችላል፣ ነገር ግን ይቅርታ እየጠየቀ እኛን እንዲህ ልትበትኝ ከፈለግሽ ታዲያ ይሄዳ በማለት እናቷን ትሟገታለች። እናትየው ይቅር ባይነቷን በማጣቷ ምክንያት ቤተሰቡ መበተኑና የፍቅር አየር መራራቋ አብዝቶ ስላሳሰባቸው የአባታቸው ጎን በመቆም እናታቸውን ይቅር እንድትል አባታቸው ወደ ቤት እንዲመለስ ከፍተኛ ጫና ያሳድሩባታል። ማርታም ይህንን መቋቋም ስላልቻለች ትታቸው ወደ ክላስ ገባ። ደረጀ ከመሄዱ በፊት ደብዳቤ አስቀምጦላት ነበር የሄደው። ላደረኩሽ በደል ሙሉ በሙሉ ጥፋተኛ እኔ ነኝ። ይቅርታሽ ካልታከለበት ወደ ቤት ተመልሼ የምመጣበት ህሊና የለኝም። እኔን ይቅርታ ለማለት ፈቃደኛ ካልሆንሽ ግን ልጆቼን ይዘሽ ወደ አሜሪካ ሂጂ። ስለኔ አታስቢ። ከዚህ በኋላ አንቺ ይቅርታ ካላረግሽልኝ እኔ ወደሱ ቤት የምመለስበት አንዳች ምክንያት የለኝም። ይቅርታ። ማርታ ደብዳቤውን አንብባ እንደጨረሰች ራሷን የጥፋተኝነት ስሜት ተሰማት። እንደገና ደግሞ ደረጀን ያስታወሰች። አይ ደረጀ፣ አንተው በድለኸኝ፣ አንተው ደግሞ ከልጆቼ ጋር ጣልተኸኝ፣ አንተው ራስህ ጥለ ቤቱን ሄደህ፣ እሺ የኔ ጥፋቱ የቱ ጋ ነው? ደረጀ በደልከኝ፣ በቁሜ ገደልከኝ እያለች ትጸጸታለች። ምጥን ለምዝገባ ወደ ነህዋ ቤት እየሄደች ባለበት ሰዓት ቃዲስ መንገድ ላይ ያገኛታል። እንዴት ነሽ ምጥን? በጠዋት የት እየሄድሽ ነው? ውሃ ጋር እየሄድኩ ነው፣ ትምህርት ቤት ልንመዘገብ። ቤት ተፈቅዶልሽ ነው? አዎ ተፈቅዶልኝ ነው። እስከ ስንት ሰዓት ተፈቀደልሽ? እስከምጨርስ ድረስ ትሏለች። እና ዛሬ ለምን አብረን አንውልም? እኔ ላስመዝግብሽ ይላታል። ምጥንም ምንም እንኳን ቃዲስን ባትወደውና ብትጠራጠረውም ተደጋጋሚ የዋሽ ባለበት ሰዓትና ዳጣ ስላስገባቻት ቃል እሺ ብላ ትስማማለች። እሺ ለውሃ ልደውልላትና ነገ እንመዘገባለን ልበላት እንዳትጠብቀኝ በማለት ለዳጣ ትደውላለች። ሄሎ ውሃ ስትላት እኔ ዳጣ ነኝ አልቻት። አይ ቃዲስ። እሺ ገባኝ። እሺ ቃዲስ ጋር ናችሁ አብራችሁ? የምትሄዱበትን ቦታ አድራሻ ቴክስት አድርጊልኝ በማለት ዳጣ ትደሰታለች። ምጥን አልጠበቅኩሽም ነበር። ተስፋ በቆረጥኩበት ሰዓት ነው ይህንን አጋጣሚ ያገኘሁት። ዛሬ ይጋለጣል እያለች እየፎከረች ኤቢን ለመንገርና ከኤቢ ጋር ሂደው እጅ ከፈንች ይዘው ኤቢ እውነቱን እንድታረጋግጥ ፈለገች። ዳጣም ኤቢን ቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ፣ በዚህ ሰዓት ቃዲስ ምጥንን ይዟት እየሄደ ነው ትላታለች። ኤቢም ወዴት? ቦታውን ቴክስት አድርጋልኛለች፣ አሁኑን እንሂድ። ቆይ ምንድን ነው የምታወሪው? ስለምንድን ነው የምታወሪው? ኤቢ አይንሽን ግለጪ። ቃዲስ ትክክለኛ ሰው አይደለም። እማዬን እያየሻት አይደለ ስትሰቃይ? በቃ ልታገቢ የምትወስኝውን ሰው ትክክለኛ ማንነት እንዳለው ማወቅ አለብሽ። እኔ አይደለም ይህን ሁሉ ነገር እያደረግኩ ያለሁት፣ ምጥን ራሷ ናት። ስለዚህ የተቀጣጠሩበት ቦታ ደግሞ አልጋ ቤት አለው። ልጅቷ እንዳናስበላት ነው እንሂድ ዝም ብለሽ እያለች ይዛት ትወጣለች። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ